ስትወድቁ እነሳለሁ የሚያነሳ እግዚአብሔር ከእናንተ ጋር። ክርስቶስ ኃጢአተኞችን የሚጸየፍ ጌታ እንዳይመስላችሁ። ስንወድቅ የሚያፍርብን የሚሸማቀቅብን አይ ይሄ መቼም ሰው አይሆንም ብሎ ተስፋ የሚቆርጥብን አባት የለንም። እንዳትረሱ። እግዚአብሔር ተስፋ ካልቆረጠባችሁ ምን ትፈልጋላችሁ? እዚህ በየቀኑ መነሳት፣ መውደቅ፣ መነሳት። እግዚአብሔር አንድ ቀን ተነስቼ እንድቀር ያደረገኝ እንደው ምንም ብንወድቅ ኃጢአተኛ ብንሆን የሆነ ጊዜ ጎበዝ አልነበር ነው? ትዝ አይላችሁም? እነዛ ሳምንታት የሆነ ጊዜ እኮ ጸሎት ማድረግ ጀምረን ነበር አይደል? የሆነ ጊዜ ጸበል እንዴት ነበር? የሆነ ጊዜ ጥሩ ነበር። የሆነ ጊዜ ንስሐ ገብተናል ተሳክቶልን፣ የሆነ ጊዜ ቆርበናል። ያቺ ቀን ተስፋችሁ ትሆናችሁ። ማድረግ እንደምትችሉ ተስፋችሁ ናት ያቺ ቀን። እኔ እኮ የሆነ ቀን ተነስቼ አውቃለሁ በሉ። ለእኔ አዲስ አይደለም መውደቅ፣ መነሳትም አዲስ አይደለም። አውቀዋለሁ ጣዕሙን። እግዚአብሔር ሰዎችን ያለ ተስፋ አይተውም። ምንም ቢሆን ጎበዝ የነበርንበት የሆነ ቀን ነበር። እንዲች ብላችሁ ተስፋ እንዳቆርጡ በፍጹም። በተለይ በመንፈሳዊ ሕይወታችሁ ተስፋ እንዳቆርጡ። ምንም ብትቆርጡ በእግዚአብሔር ተስፋ እንዳቆርጡ። እሱ ሁል ጊዜ ባለበት ቆሞ የሚጠብቅ አምላክ አለ። ክርስቶስ እጁን ዘርግቶ በየቀኑ የልባችን በር እያንኳኳ የሚጠብቅህ ክርስቶስ አለ። ለማን ብላችሁ ነው ተስፋ የምትቆርጡት? ለማን ብላችሁ? አንድ ቀን ሰው ሆናለሁ ያርገን። ተስፋ እንዳትቆርጡ። እግዚአብሔር ለምን በዚህ በወጣትነታችሁ ያለ ዕድሜያችን እኮ ነው አይደል? እንደዚህ ነገር እኮ አልነበረም ማሳለፍ የነበረብን አይደለ? አልነበረም እኮ። ግን ለምን እንደሆነ የሚያሳይበት ቀን ይመጣል። እሺ አንተ ለምን በዚህ በኩል እያሳለፈ እንደሆነ የምታውቀው መጨረሻ ላይ ነው። ጠብቀው። እግዚአብሔር አንድ ቀን እኛ ሲደክመን ትተነው በቃ ለእሱ ስንተወለት እሱ ያነሳናል። ሌላኛው ድካምን ማመን ነው። እሺ እራሳችሁ አትታገሉ። ድካምን ማመን ትልቅ ነገር። ጌታ ወይ እኔ ከዚህ በኋላ ማድረግ የምችለውን ነገር ጨርሻለሁ፣ አንተ ጉልበት ካልሆንክኝ በስተቀር፣ አንተ እጅህን ካላስገባህበት በቀር እኔ ትቼዋለሁ። ድካምን አሙኑ ወደ እግዚአብሔር መቅረብ